ሁለት የ5 ዓመት ንጹሕ ሕፃናት ልጆች እያቃሰቱና ያለቀሱ ወደ እናታቸው መቃብር ይሄዱ ነበር። የእናታቸው መቃብር ጋር ሲደርሱ ሁለቱም መማጠን ጀመሩ። እማዬ ተመለሺ ነይ፣ በጣም ናፈቅሽን፣ በጣም ርቦናል፣ አክስታችን በጣም ትመታናለች። ይህ ትዕይንት ነፍስን የሚያስጨንቅ ነበር። ወደ ዛሬው ልብ የሚነካ ታሪክ ከመግባታችን በፊት እንዲህ ያሉ ምርጥ ታሪኮች ለብዙ ሰዎች እንዲደርሱ ባክዎ ቪዲዮውን ላይክ በማድረግ ይጀምሩ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የታሪኩ መልእክት ለሌሎችም እንዲደርስ ሼር ማድረጉን አይርሱ። ይህንን ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ይንገሩን። የእናንተን መልስ ለማንበብ በጉጉት እጠብቃለሁ። አሁን በቀጥታ ወደ ታሪኩ እንለፍ። ፀሐይ በሙሉ ኃይሏና ሙቀቷ ታበራለች። በዚህ ሁኔታ ፋቲማና አስማ የተባሉ ሁለት የ5 ዓመት ሕፃናት ከጉድጓድ ውሃ እየቀዱ በባልዲ ወደ ቤት ያመላልሱ ነበር። በፊታቸው ላይ የድካምና የልፋት ምልክቶች በግልጽ ይታዩ ነበር። ነገር ግን በረዳት ማጣት ዝም ብለው ይራመዱ ነበር። ባልዲዎቹን አንስተው ከከብቶቹ ፊት ካስቀመጡ በኋላ ወደ ግቢው ሲገቡ ከውስጥ የአክስታቸው ጩኸት ተሰማ። ማን ነው ወደ ውስጥ ግቡ ያለው? ሂዱ፣ መጀመሪያ ሥራውን ጨርሱ። ሁለቱም በአፍረትና በድካም መለሱ። አክስቴ ሥራውን ጨርሰናል፣ ርቦን ብቻ ነው። የአክስቷ ንዴት ይበልጥ ጨመረ። እየጮኸችም እንዲህ አለች፣ እናንተ ሁሌም ይርባችኋል። ሂዱ፣ መጀመሪያ ልብስ እጠቡ፣ ከዛ ምግብ ታገኛላችሁ። እናም ንጹሕ ሕፃናት በባዶ ሆዳቸውና በደከመ አካላቸው በትንሽ እጆቻቸው ልብስ ማጠብ ጀመሩ። ሕይወት ለእነሱ ከባድ ፈተና ነበረች። እያንዳንዱ ቅጽበትና ትግል በትዕግሥት መንገድ ያልፍ ነበር። ከአንድ ወር በፊት የአስማና የፋቲማ ወላጆች አርፈው ነበር። ከሁለቱም ራስ ላይ የእናት ጥላ ተነስቶ ነበር። እናት ከሄደች በኋላም ሕይወት ለእነሱ ጨካኝ ሆና ነበር። በዚህም በአክስታቸው እጅ ወደቁ። እሷም በጣም ጨካኝ ሴት ነበረች። ዛሬም ከጉድጓድ ውሃ ለመቅዳት ባልዲ ተሸክመው ይሄዱ ነበር። ጉድጓዱ ጋር ሲደርሱ አስማ፣ ፋቲማ እማዬ በጣም ናፈቀችኝ፣ በጣምም ርቦኛል፣ ወደ እማዬ መቃብር እንሂድ አለች። ፋቲማ፣ አስማ ከዘገየን አክስቴ ትቆጣናለች አለች። ነገር ግን በአስማ ግትርነት ፊት ፋቲማ መሸነፍ ነበረባትና ሁለቱም ወደ መቃብር ስፍራው አቀኑ። ድንገት መንገድ ላይ ሁለት የደረቁ ዳቦዎች መሬት ላይ አገኙ። የምግብን ክብር ጠንቅቀው ያውቁ ስለነበር ሁለቱም ጎንበስ ብለው አነሱት። ዳቦዎቹን በእጃቸው ይዘው መቃብር ስፍራው ደረሱ። የእናታቸው መቃብር አጠገብ ሲደርሱ ያለ ፍላጎታቸው እንባ ከዓይናቸው ፈሰሰ። ሁለቱም እያለቀሱ እማዬ ተመለሺ ነይ፣ ልጆችሽ እኮ ናፍቀውሻል፣ እኛ በጣም ርቦናል፣ አክስታችን በጣም ትመታናለች አሉ። እያለቀሱ ሲማጠኑ ቆዩ። ከዚያ ተነሱና ከጉድጓዱ ቀድተው ወደ ቤት ተመለሱ። አክስቴ እስካሁን ምን ትሰሩ ነበር? አለች ፋቲማ። አክስቴ ጉድጓዱ ጋር የሌሎች መንደር ሴቶችም ስለነበሩ ውሃ ለመቅዳት ዘገየን አለች። አክስቴ የተረፈ ምግብ ከፊታቸው አስቀመጠች። ሁለቱ እህትማማቾች በምስጋናና በትዕግሥት ወጥ ቤት ውስጥ ተቀምጠው ምግቡን በሉ። ቀናት እንዲህ አለፉ። አንድ ቀን የአስማ ሕመም በጣም ጠና። ሌሊቱን ሙሉ ስትስልና ትኩሳት ሲያላት ፋቲማ ራስጌዋ ተቀምጣ አደረች። ጠዋት ላይ ፋቲማ ለአክስቷ አክስቴ አስማ በጣም ታማለች፣ ትኩሳትም ሳልም አላት፣ ወደ ሐኪም ቤት እንውሰዳት አለች። ይህንን ስትሰማ አክስቷ በንዴት ሐኪም ቤት ለመሄድ ገንዘብ አላችሁ? እንደ እናንተ ላሉ ጉሞች ምንም አይሆኑም፣ ሂጂ ሥራሽን ስሪ፣ በራሷ ትድናለች አለች። ፋቲማ በልብ ስብራት ተመለሰችና ግቢ ውስጥ ዕቃ ማጠብ ጀመረች። ነገር ግን ሐሳቧ በሙሉ በሕመም ውስጥ ወደምትሰቃየው አስማ ይሄድ ነበር። የቤት ሥራዋን ጨርሳ ፋቲማ ወደ ውስጥ ስትገባ ያየችው ነገር አስደነገጣት። አስማ አልጋው ላይ ራሷን ስታ ነበር። ዐይኖቿ ተጨፍነዋል፣ ሰውነቷም ቀዝቅዟል። ፋቲማ አስማን እየወዘወዘች ጮኸች፣ አስማ ተነሺ! ምን ሆነሽ ነው? ለምንድነው የማትነሺው? የፋቲማን ጩኸት ሰምታ አክስቷም መጣች። የልብ ምቷ ሲረጋገጥ አስማ ይህንን ዓለም ለዘላለም ተሰናብታ እንደሄደች ታወቀ። ፋቲማ በለቅሶ ተንሰፈሰፈች። እህቷን የማጣት ሐዘን ለእሷ የሚቻል አልነበረም። መጀመሪያ እናት፣ አሁን ደግሞ እህት። በዚህ ጨካኝ ዓለም ውስጥ ብቻዋን ቀረች። ጊዜው እንዲሁ አለፈ። የፋቲማ ሕይወት በዚህ በደልና ግፍ እንደተሞላ ቀጠለ። ፋቲማ ወጣት ሆነች፣ ውበቷም እንደ እናቷ ወደር የሌለው ነበር። አክስቷና ልጇ ናጅማ ሁሌም በፋቲማ ውበት ይቀኑ ነበር። ናጅማ ተራ መልክ ነበራት። ከፋቲማ ጋር ስትነጻጸር ፈጽሞ ቆንጆ አልነበረችም። በፋቲማ ውበት ሁሌም ትቃጠል ነበር። አንድ ቀን ጥሩ የትዳር ጥያቄ መጣ።
አክስቷ ፋቲማን አጥብቃ አስጠነቀቀች። እንግዶቹ ፊት አንቺ ሻይ ይዘሽ እንዳትቀርቢ፣ ልጄ ናጅማ ራሷ ታቀርባለች። ፋቲማ በዝምታ ራሷን ነቀነቀች። ምክንያቱም በእነዚህ ነገሮች ላይ ምንም ፍላጎት አልነበራትም። እንግዶቹ መጡ። ናጅማ ሻይ ይዛ መጣች። ነገር ግን በድንገት ሻዩ ከእጇ ወደቀ። በከፍተኛ ጩኸት ናጅማ ፋቲማን ጠራች። ፋቲማ ይህንን ቆሻሻ አስጂ፣ እጄ ተቃጠለ። ፋቲማ ልክ እንደ ወፍ እየበረረች እዛ ደረሰች። ልቧ በፍርሃትና በጭንቀት ተሞልቶ ነበር። ጥሪው ወደ እሷ እንደሆነና ሁሉንም ነገር በፍጥነት ማስተካከል ግዴታዋ እንደሆነ ታውቅ ነበር። ወዲያውኑ የወደቀውን ሻይና ስኒ ማነሳሳት ጀመረች። በወሬ ተጠምደው የነበሩት እንግዶች ድንገት የፋቲማን ውበት ሲያዩ በግርምት ደርቀው ቀሩ። መልኳ፣ ጠይም የቆዳ ቀለሟና የተፈጥሮ ግርማ ሞገሷ ሁሉንም በምታት ማረካቸው። በፋቲማ መገኘት ውስጥ የትኛውንም ጉባኤ ሊቀይር የሚችል ጸጥ ያለ ውበትና ክብር ነበር። የልጁ እናት በግርምት አክስቷን ይህች ልጅ ማን ናት ብላ ጠየቀች። አክስቷም ወዲያውኑ ይህች የቤታችን ሠራተኛ ናት፣ እዚህ ነው የምትሠራው አለች። እንግዶቹ በጸጥታ ከዚያ ሄዱ። ነገር ግን የአክስቷን ንዴት በጣም ከመጨመሩ የተነሳ ዓይኖቿ ውስጥ እሳት ይንቀለቀል ነበር። አሁን ይህንን ንዴት ፋቲማ ላይ መወጣት አስፈላጊ ነበር። የአክስቷ ንዴት ፈነዳ። ፊቷ ቀልቶ ዓይኖቿ እንደ እሳት ይነድዱ ነበር። ፋቲማን በኃይል ጥፊ መታትና እየጮኸች አንቺ ርጉም፣ በእንግዶቹ ፊት እንዳትመጪ ከልክዬሻል ነበር እንዴ? ታዲያ ለምን መጣሽ? አለች። የፋቲማ ዓይኖች በእንባ ሞሉ። በሚንቀጠቀጥ ድምፅ አክስቴ ራሱ አይደል የጠራሽኝ? ናጅማ እኮ እጇ ላይ ሻይ ፈሰሰባት አለች። ነገር ግን አክስቷ ለአንድ ቅጽበት እንኳን አልሰማቻትም። በዛ ቀን ፋቲማ ከቁስሏና ከሐዘኗ ጋር ክፍል ውስጥ ተቀምጣ ቀረች። እያለቀሰች ያንን ሕመም ደጋግማ ታስብ ነበር። የእጮኝነት ጠያቂዎች በመጡ ቁጥር የፋቲማን ውበት ያደንቁ ነበር። ይህ ነገር በአክስቷና በናጅማ ልብ ውስጥ እንደ ሾህ ይወጋቸው ነበር። ከጥቂት ቀናት በኋላ አክስቷ አደገኛ ዕቅድ አወጣች። አእምሮዋ ውስጥ አንድ አስፈሪ ሐሳብ ተጠነሰሰ። የናጅማ እጮኝነት ከአንድ ትልቅ ቤተሰብ ጋር እንዲሳካ ፋቲማን ከመንገድ ማስወገድ ነበረባት። ነገር ግን በሁሉም ፊት ይህንን ማድረግ አይቻልም ነበር። የመንደሩ ሰው ያያል፣ ይጠይቃልም፣ በሕግም አደገኛ ነበር። በሚቀጥለው ቀን አክስቷ ፋቲማን ሂጂ ከጉድጓድ ውሃ ቀድተሽ ነይ አለቻት። ፋቲማ በጸጥታ የውሃ መያዣዋን አንስታ ወደ ጉድጓዱ ሄደች። ውሃ ቀድታ ልክ እንደተመለሰች በድንገት አንድ ሰው አፏን በጨርቅ አፈናት። ደነገጠች። ነገር ግን በቅጽበት ውስጥ ራሷን ስታ ወደቀች። ፊቱን በጨርቅ የሸፈነ ሰው በጸጥታ ፋቲማን ተሸክሞ ከዚያ ሄደ። ፋቲማ ራሷን ስታለች። ከዓለም ተገላግላለች። ወዴት እየተወሰደች እንደሆነና ይህ ሰው ማን እንደሆነ አታውቅም ነበር። አክስቷ በቤቱ ግቢ ውስጥ ተረጋጋታ ተቀምጣ ነበር። በድንገት ስልኳ ጠራ። ስልኩን ጆሮዋ ላይ ስታደርግ ፈገግ አለች። ከወዲያኛው በኩል አንድ ሰው ሥራው ተጠነቆል አላት። የአክስቷ ፈገግታ ይበልጥ ሰፋ። ልጇ እማዬ ምን ተፈጠረ ብላ ጠየቀች። አክስቷ ቀስ ብላ ግን በተረጋጋ መንፈስ ልጄ ሥራው ተጠነቆል፣ አሁን ከዛች ርጉም ተገላገልን አለች። በሌላ በኩል ፋቲማ ስትነቃ ራሷን በአንድ ክፍል ውስጥ አገኘችው። ወንበር ላይ ተቀምጣለች፣ እጆቿም ታስረዋል። በፍርሃትና በጭንቀት እጆቿን ለመፍታት ሞከረች። እንደ ዕድል ሆኖ እጆቿ ተፈቱ። ወዲያውኑ ከቤቱ ወጣች። አእምሮዋ ተወሳስቦ ነበር። ፋቲማ ጫካ ውስጥ እንዳለች ተረዳች። ድንገት ምናልባት ምግብ እየበላ ያለ አንድ ሰው ተመለከተች። ሰውየው ፋቲማ በዚህ ፍጥነት ትነቃለች ብሎ አልጠበቀም ነበር። ወዲያው ወደ እሷ ተወረወረ። ነገር ግን ፋቲማ ወደ ጫካው ሮጠች። እንደ ታገተች በሚገባ ገብቷት ነበር። እግሮቿን እሾህ ይወጋት ነበር። ዓይኖቿም ይጨልሙ ነበር። የመድኃኒቱ ተጽዕኖ ገና አልለቃትም ነበር። በሚቀጥለው ቅጽበት ከአንድ ሰው ጋር በኃይል ተጋጨች። በቦዘዙ ዓይኖቿ አንድ ወጣት ተመለከተች። ከዚያ ሁሉም ነገር ጨለመ። ድጋሚ ስትነቃ ራሷን ሆስፒታል አልጋ ላይ አገኘችው። ተኝታለች። በፍርሃትና በግራ መጋባት ውስጥ ሆና አእምሮዋን ለማንቃት እየሞከረች ነበር። በዚያን ጊዜ አንድ ወጣት መጣ። ያው ጫካ ውስጥ ፋቲማ በመጨረሻ የተጋጨችው ወጣት። ፋቲማ ደነገጠች። ልቧ መምታት ጀመረ። ወጣቱ በለስላሳ ድምፅ አትፍሪ፣ ደህና ነሽ። ያ ሰው እያገተሽ ነበር። እኔ አዳንኩሽ። ምናልባት ይህንን እንድሠራ የነገረችኝ አክስቷ ናት እያለ የአክስትሽን ስም ይጠራ ነበር። ነገር ግን በዛ ሰዓት ልይዘው አልቻልኩም። ወደ ሆስፒታል አመጣሁሽ አላት። ይህንን ስትሰማ ከፋቲማ ዓይኖች እንባ መፍሰስ ጀመረ።
አክስቷ በቅናትና በንዴት ታውራ ሊያጠፋት እንደሞከረች ማመን አልቻለችም። ማልቀስ ጀመረች። ወጣቱ ማነሽ? የት ነው የምትኖሪው? ወላጆችሽ የት ናቸው? ቤት ላድርስሽ አላት። ፋቲማ ምርር ብላ ያለቀሰች ማንም የለኝም፣ የምኖረው አክስቴ ቤት ነበር። ዛሬ ደግሞ እሷም ልትገድለኝ ሞከረች። አሁን ወደዛ መሄድ አልችልም አለች። ወጣቱ የፋቲማን ታሪክ ሲሰማ በጣም አዘነላት። ከእኔ ጋር ወደ ቤቴ እንሂድ፣ እዛ የምኖረው ብቻዬን ነው፣ ነገር ግን ብዙ ሠራተኞች አሉ፣ ከእነሱ ጋር መኖር ትችያለሽ አላት። ፋቲማ በምስጋና እይታ ተመለከተችው፣ ምክንያቱም በዚያ ሰዓት ከሱ ውጪ ሌላ አማራጭ አልነበራትም። በሌላ በኩል ለአክስቷ ልጅ ለናጅማ የትዳር ጥያቄ መጣና እሺ አሉ። ናጅማ አገባች። አክስቷ ለመንደሩ ሰው ፋቲማ ከፍቅረኛዋ ጋር ኮበለለች አለች። የመንደሩ ሰው ፋቲማን መሳደብ ጀመረ። እንዴት ያለች ሴት ናት! ኮበለለች! የእናቷን ክብር አልጠበቀችም ይሉ ነበር። አክስቷ ግን ተረጋጋች፣ ተደሰተች። ፋቲማ በዛ ትልቅ ቤት ውስጥ መኖር ጀመረች። እዛ እየሰራች ከጥቂት ሰራተኞች ጋር ትኖር ነበር። ነገር ግን ያ ወጣት በፋቲማ ፍቅር እንዴት እንደወደቀ ራሱም አላወቀም። የፋቲማ ውበትና ጨዋነት ልቡም ማረከው። አንድ ቀን ለፋቲማ እወድሻለሁ፣ እኔ ግልጽ ሰው ነኝ፣ ወላጆቼ ስለሞቱ እዚህ ብቻዬን ነው የምኖረው፣ ላገባሽ እፈልጋለሁ አላት። ፋቲማ እውነታውን የምታውቅ ልጅ ስለነበረች ለተወሰነ ጊዜ አሰበች። ያ የጎጆ ቤት ሕይወቷና ይህ ትልቅ ቪላ እንዲሁም ይህ ወጣት እንዴት ይገናኛሉ? በመጨረሻም ፋቲማ እሺ አለች። በዚህም ከሻህሮዝ ጋር ተጋቡ። ሻህሮዝ በጣም ጥሩ ባል ሆነ። ፋቲማን በውድ ይወዳት ነበር። ያለፈውን ቁስልሽን ሁሉ ሽረዋለሁ ይላት ነበር። ከልጅነቷ ጀምሮ ግፍና በደል ስትሸከም የኖረችው ፋቲማ አሁን የዚያ ትልቅ ቤት ንግሥት ሆነች። በሌላ በኩል የአክስቷ ልጅ ናጅማ ተፋታች። እነዚያ ሰዎች ስግብግብ ነበሩ። ብዙ ጥሎሽ ከተቀበሉ በኋላ ከጥቂት ጊዜ በኋላ ናጅማን ፈቷት። ናጅማ ወደ እናቷ ቤት ተመለሰች። ሁሌም ከእናቷ ጋር ትጣላ ነበር። ይህ ሁሉ የሆነው በአንቺ ምክንያት ነው፣ ለእነሱ ባትብኝ ኖሮ ይህ አይደርስብኝም ነበር ትላት ነበር። የናጅማ እናት ምን አደረግኩ እያለች ትጸጸት ነበር። አንድ ቀን የናጅማ ጤንነት በድንገት በጣም ተበላሸ። ከፍተኛ ትኩሳት ፊቷን አቀላው። ነገር ግን ያ ትኩሳት ሕይወቷን ቀጠፈው። የናጅማ እናት እየጮኸች አለቀሰች። የወጣት ልጇ ሐዘን ውስጡን ይበላት ጀመር። በልጄ ላይ ምን ተፈጠረ? ይህ እንዴት ሊሆን ይችላል? እያለች ደጋግማ ራሷን ትጠይቅ ነበር። ልቧ ተቃጠለ። ነገር ግን በአእምሮዋ ውስጥ ያለፈው ትዝታ መጣ። ያች ንጹሕ አስማ በትኩሳት ስትሰቃይ፣ እሷም እኮ ሕይወቷን ያጣችው እንደዚሁ ነበር። ፋቲማ ለእህቷ ብላ እንዴት እንደለመነቻት አስታወሰች። እሷ ግን ጨካኝ ሆና ነበር። ኀጢአቷ በጣም ተሰማትና ምርር ብላ ለቀሰች። ፋቲማ የት እንዳለች አታውቅም ነበር። አንድ ቀን አክስቷ ልቧ አካባቢ ከፍተኛ ሕመም ተሰማትና የደም ግፊት መታት። አሁን አልጋ ላይ ወድቃ የሰቆቃና የረዳት ማጣት ሕይወት መምራት ጀመረች። ፋቲማ መታ ይቅርታ እንድታደርግላት ሁሌም ትጠብቅ ነበር። በሌላ በኩል ፋቲማ ከሻህሮዝ ጋር ደስተኛ ሕይወት ትመራ ነበር። አላህ ወንድ ልጅ ሰጣት፣ ዓለሟም ሙሉ ሆነ። አንድ ቀን ሻህሮዝ ፋቲማ አክስትሽን ሄደሽ ማግኘትና ማናገር አለብሽ፣ የሆነው ሁሉ ያለፈ ታሪክ ነው አላት። ፋቲማ እሺ አለች። በሚቀጥለው ቀን ከልጇ ጋር አክስቷ ቤት ሄደች። ያየችው ነገር ግን አስደነገጣት። አክስቷ በረዳት ማጣት አልጋ ላይ ወድቃ ታለቅስ ነበር። ፋቲማ ወዲያው ወደ እሷ ጠጋ አለች። አክስቷ ፋቲማን ስታይ ስቅስቅ ብላ ማልቀስ ጀመረችና እጆቿን አጣመረች። ይቅር በይኝ፣ እኔ ኀጢአተኛ ነኝ፣ ያንቺም ያስማም በደል አለብኝ፣ ነፍሴ በሰላም እንድትወጣ ይቅር በይኝ አለች። ፋቲማ በለስላሳ ድምፅ አክስቴ አታልቅሺ፣ እኔ ከልቤ ይቅር ብዬሻለሁ አለች። በዚያው ቅጽበት አክስቷ ሕይወቷ አለፈ። ልክ ፋቲማን ይቅርታ ለመጠየቅ ብቻ የጠበቀች ትመስል ነበር። ፋቲማ በሞቷ ብታዝንም አላህ ፍትሕ ስለሰጠ በልቧ ተረጋጋች። ከልጅነቷ ጀምሮ ስትቀበለው የነበረው ግፍ ዛሬ አበቃ። ፋቲማ ከባሏ ጋር ደስተኛ ሕይወት መምራት ጀመረች። ብዙ ሴቶች በእሷ ዕድል ይቀኑ ነበር። ነገር ግን ፋቲማ ለዚህ ቦታ የሰጠችው ነገር አልነበረም፣ ምክንያቱም አላህ የትዕግሥቷን ዋጋ ከፍሏታል። ታሪካችንን ከወደዳችሁት ቻናሉን ሰብስክራይብ ያድርጉ። ከዚህ ታሪክ ምን እንደተማራችሁ ኮሜንት ላይ ንገሩን። ታሪኮቻችንን ከወደዳችሁልን በተቻለ መጠን ሼር በማድረግ ይደግፉን። እኛም እንደዚህ አይነት ታሪኮችን ይዘንላችሁ እንመጣለን።